እሺ ምን ፈልጋችሁ መጣችሁ? ወግና ልማዳችን እንዲቆይ ለዘላለም we are here to perform አበባዮሽ ለምለም። አሃ አበባዮሽ ልትጨፍሩ ማለት ፐርፎርም ልታደርጉ እንዴ? ስትወፍሩ አድራችሁ ነግቶባችሁ ነው አይደል? ምስኪኖች ኑ ግዴለ እኔ መኝታ ቤት 50 ብር ብቻ እየከፈላችሁ ተኛላችሁ። እኔማ አሁን የገባሁት እኮ በቃ አንድ ላይ እንተኛለን። ኖ እነሱ አበባዮሽ ልንጨፍር ነው የመጣ ነው የሚሉት። ወደዛ ሂዱ፣ እዛ ያለመዳችሁበት። እኔማ ይቺን ጉዳችሁን ሳላይ ከዚች ንቅንቅ አልልም። በሉ እስቲ ጀምሩ። እሺ ይደጋ የውደት አንደኛ በቃ ጨፈራችሁ በቃ። ያ ግን ይሄኛው ፐርፎርማንሳችን ካልተመቻችሁ ሌላ ላይ የት ባለ ዳንስ በአበባዮሽ የሰራነው ቪዲዮ ስላለ ዌብሳይታችንን ገብታችሁ ቼክ ማድረግ ትችላላችሁ። ነው እንዴ? ለካ በሉ ክፉ ደግ ሳንነጋገር ቤቴን ለቃችሁት እንዴ? ፐርፎርም ያደርግበት ሳካፊ ደረሰኝ በስንት ልስራልሽ? ጭራሽ ህጋዊም ናችሁ። ይኸውላችሁ እነዚህ ሰዎች ህጋዊ ናቸው። ይኸው የለፉበትን ከፈሏቸው። አለበለዚያ ግን ይሄን ጉዳይ እዛ ዘሄግ የሚገኘው ፍርድ ቤት ድረስ ሄደን ነው ምንሟገታችሁ። ብለህ ደግሞ የእብዶች ጠበቃ ሆን። እሱማ ካሚንግ ሱን ስለሆነ ቀድሞ ሴታፑን እያመቻቸው ነው።